ኦዲንሱ እና ሙኒቲ ምናምን በዚያ አይቆምም ነው፣ በዚያ አይቆምም። ይሄ ውይይት ዛሬ በዚያ አይቆምም። በጣም ነው የሚፈለገው ይሄ ኡስታዝ። አምጡት ኡስታዛችሁን፣ በዚህም በዛም ሄዳችሁ አምጡት ኡስታዛችሁን። በቃ ወገቤን ትከሼን ሲል የነበረው ኡስታዝ ዛሬ ጉዱ ይወጣል። በቃ እንዲህ አይታችሁታል፣ ተመልክታችሁታል በስነ ስርዓት። ዛሬ ይወያይልን ወንድ ኮንኩሱ ጋር ቀረብ ሲባል የነበረው ኡስታዝ ዛሬ ይኸው 80 ምናምን ሺህ ሰው ይዞ ቁጭ ብሎ ይኸው እየጠበቀው የተደበቀው ኡስታዝ ነው። ዛሬ ጉድ ታይቷል። ህዝብ ይሄን በቃ አስቀምጡት። 03/06/2018 ዛሬ ጉድ ተፈጥሯል። በቃ ለማስታወሻ ይቀመጥልን፣ በቃ መጅሊሱ እውቅና የሰጠውን ኡስታዝ አይተነዋል። 5000 ሰው ያሰለመውን ኡስታዝ ዛሬ አይተነዋል። የናቲ መቀነት ነው። ዮኒ ካለንጀክ ወን ማስገቡት። ዮኒ አይ ቲንክ እያሉ ነው። ዮኒ ማኛ የት አለ? እሺ ግባልን በሉት። የት አለ? የኔ በጣም ሪፖርት መሰለኝ። እናንተ ፈልገው ይሄ ብዙ ቲክታከሮች የያዙት ጉዳይ ነው ብዬ ቅድም ተናግሬያለሁ። ሲጀመር እንግዲህ አይታችኋል፣ ለህዝብ ይፋ ሆኗል ሁሉ ነገር። ኡስታዝ ሁሶ እስካሁን አልተገኘም። ወንድማችን ሁሶ እስካሁንም እንጠብቃለን። ሁለታችሁም ብቻ አገናኝተን እኔ ለመውጣት አሁንም እየጠበቅናችሁ ነው። እባካችሁ አሁንም አለን፣ አሁንም ማለት ነው። 1 ሰዓት ሆኖናል። 1 ሰዓት ማለት ነው። 1 ሰዓት ሙስሊሞች እፎይ እየጠበቀለታለሁ። ሊዮኒ አሁን አክሴፕት ያደርጋል። እፎይ እየጠበቀህ ነው። እባክህ ገብቷል። ሊዮኒ አስገባ። ሰላም ጃኒ፣ ተገናኝተን አናውቅም። ጆኒ ሰላም ቦስ። ላሽ አድርገሽኛል እኮ እኔም ላሽ አድርገሽኛል። አላውቅሽም። በየት አግኝቼሽ? ኧረ ደርሶኛል ኢንፎርሜሽን። ኤርሚ ቤት ከኦፓል ጋር ላስ አድርጋችሁኛል። በምን ተገናኝተን አላውቅሽም። እግዚአብሔር ምስክር። እናቱ አላውቅሽ። ተርፌያለሁ ማለት ነው። ኦፓል እኔ ጋር ገብተን አናውቅም። ከኔ ጋር ተገናኝተን ኤርሚ ቤት እስታዝ ኤርሚን ለውይይት የጋበዝኩ ጊዜ በዛ ርዕስ ላይ አንስታችሁ ላስ እንዳደረጋችሁኝ ኢንፎርሜሽን ደርሶ ነው። ያላቀሽም እኔ እግዚአብሔር በሚያውቅ በቃ ተርፌያለሁ ማለት ነው። ተርፈሻል። እፎይ ወንድማችን ሰላም አምጣልን። ዮኒ ኡስታዙን አምጣልን አደራ። ኧረ ዘግቶ ወጥቷል። ተቃጥያለሁ። ተቃጥዬ ቤት 10,000 ሰው ነበር እኮ። አይገርምም? ምን አለ መጀመሪያ እየሰማሁት ነው። ሪፖርት እያደረጉብኝ ነው ብሎ እንትን ማለት ጀመረ። እየጠበቅነው ነው እስኪመለስ። አይወጣም እስክትመለስ አይወጣም። እፎይ አንተ እስከምትመጣ የፈለግከውን አድርገህ እስክትመጣ አይወጣም የተባለው። ይኸው እንግዲህ እሷ ታስረዳል። ጥሪውን ያደረግሽው ጆኒ ነች አይደለ? ጆኒ ምን ብለሽ ነው ጥሪ ያደረግሽው? እስቲ ንገሪኝ። እንግዲህ የዛሬውን እንግዲህ ራሱ ኢቨን ሰኞ ከምሽቱ 3 ሰዓት የሚለውን ቀኑን ራሱ ቀጠሮ ያወጣሁት እኔ ነኝ። ሲጀመር ከምሽቱ 3 ሰዓት እንግዲህ ኡስታዝ ሁሶ እና ወንድማችን እፎይ ከዚህ በፊት ሲሰራ የነበረውን ፖለቲካ ለማጥራት እውነታው ምንድን ነው፣ ሙስሊሙ ነው እየቀለደ ያለው ወይስ ክርስቲያኑ ነው እየቀለደ ያለው በሚል ነው። ቪዲዮውን ተከታትላችሁታል ሁላችሁም። ስለዚህ እውነት የምናውቅበት ቀን ነው ዛሬ። በቃ ሁለታችሁም ቀርባችሁ ውይይት አድርጉ፣ ለህዝብ ይፋ አድርጉ። ማን ነው የፈራው? ሙስሊሙ ነው የፈራው ወይስ ክርስቲያኑ ነው የፈራው? ድራማ ህዝቡ ላይ እየሰሩ ስለነበረ ይሄ ድራማ መቅረት አለበት። ባይዘው በዚህ አጋጣሚ እዚህ ጋር ይሄ ሁሉ ሰው በተሰበሰበበት የምናገረው ጆኒ ራጋ እውነት ስለምትናገር ነው። ያኔ ሙስሊሞች አብዛኞቹ የሚቃወሙት እውነት ስለምናገር ነው። ባይዘው ማለት ነው። እና አላሽቃብጥም፣ ለሙስሊም አላሽቃብጥም፣ ለክርስቲያን አላሽቃብጥም። ፌር የሆንኩ ሰው ነኝ እኔ ማለት አለቅ።
አለ 1 ሚሊዮን ጊዜ ነው እፎይን ማለት ቀጥቅጬዋለሁ። ልንገር 1 ሚሊዮን ግን ኤክስኪውዝ አላቀረበም። ይሄን ውይይት አልቀበልም ብሎ ኤክስኪውዝ አቅርቧል፣ አላቀረበም። የዛሬው ውይይት ላለመቅረት ምንም አይነት ኤክስኪውዝ አንቀበልም ብያለሁ። ቀረቡ፣ ተወያዩ፣ አለቀ በቃ። ይሄን ነው ያልኩት ማለት ነው። ስለዚህ ዛሬ የኢትዮጵያ ሕዝቦች እውነትን ያወቃችሁበት ቀን ነው። ይኸው እፎይ ፊት ለፊታችሁ ቆሟል፣ ፊት ለፊታችሁ ተገኝቷል። ኡስታዝ ሁሶን አምጡት እንወያይ እያለ ነው። እኔ አውት ኦፍ ጨዋታ ሆናለሁ። አሁንም እየጠበቅነህ ነው ኡስታዝ ሁሶ። እባክህን ገስት ላክለት፣ ማነው ሆስት ላክለት እና ለእፎይ ውይይታችሁን ቀጥሉ። እኛ ከጨዋታ ውጭ እንሆናለን። እባክህን አሁንም ጥሪውን ተቀበልና ስለ እስልምና ስለ አላህ እውነተኛ አምላክነት አሁንም ውይይትህን ቀጥል። ስለ እግዚአብሔር እውነተኛ አምላክነት ፕሊስ፣ አሁንም እየለመንህ ነው ማለት ነው። ለምንም ለፖለቲካ አይመችም ዮኒ። የዛሬው ቀን ለፖለቲካ አይመችም፣ አይመችም። የዛሬው ቀን አይመችም፣ የዛሬው ቀን ማለት ነው። ይሄን ማወቅ አለባችሁ ሙስሊሞችም ክርስቲያኖችም ማለት ነው። ከላስ ዛሬ እውነት የምናጠራበት ቀን ነው። ይኸው ፊት ለፊትህ አለ፣ ቀርቧል። 9 ሰዓት 3 ሰዓት የቀረበ ነው። እፎይ 3 ሰዓት የቀረበ ነው። 1 ሰዓት ሆኖታል። ቀረቡና ይኸው እባክህን እስታዛችሁን ላኩት። እስታዝ ሁሶ በጣም የማከብር ሰሆነ አይ ሪስፔክት ዩ ሶናና ለዲን አልኢስላም ስትል መጣህ ውይይትህን አቀርብልን እባክህን እያልኩ በዚህ ጨርሳለሁ። ይሄን ይመስላል ዮኒዬ፣ ይሄ ነው ያለው ነገር። አይ በእውነት ነው የምለው። ደግሞ ዛሬ ይኸውላችሁ ጥሪውን አለመቀበል ይቻል ነበር። ተባባል። ጥሪውን ተቀብሎ ግን በሰዓቱ ገብቷል። ያ ተጓብተና ጥሪውን ማን አረገ ነው ጥያቄ። ጥሪውን ያደረገችው እሷ፣ ሰዓቱ በእሷ ሰዓት። ፖለቲካ እነሱ ድራማ ከኢምራን ጋር ምናምን ኢምራን መች ተባለ እቀርባለሁ ብሎ ቪዲዮ ሰርቷል። ቪዲዮ አለኝ። በግድ ከኢምራን ጋር መች ጠራን? ኢምራን አልጠራን። ኢምራ ደግሞ እየታውቆ ነው ከእሱ በልጦ ነው እንዴ? ኮምፔር ሲደረግ ኢምራ እኮ የሚያውቀው ነገር ሆን ብለው እፎይ ጋር ላለመወያየት የሚሰሩት ፖለቲካ ነው ይሄ። አሁንም ፖለቲካችሁን አቁማችሁ ኑ ፊት ለፊታችሁ ይኸው አለ እባካችሁ። ይሄ ነው በቃ ይሄ ነው። ላኩልኝ እያለ ነው። የት ቦታ የለም። ኧረ ለምን ትዋሻላችሁ? በፈጣሪ ስም ሌላ አልኮድ እየተከታተልኩት እኮ ነው። የት አለ የለም። ይኸው ላምጣልሽ ብሎ ካላረገኝ በስተቀር አሁን መሴጅ አርጌዋለሁ። ተመልሶ ገብቷል ከኢምራን ጋር ከአብዱከሪም ጋር በሆስት ላይ ነው። ከአብዱከሪም ድጋሚ ደግሞ ሌላ ሰው ፖለቲካ ሊሰሩ ነው ድጋሚ ከአብዱከሪም ጋር ወይ መድኃኒዓለም። አይ ሰውየው ዛሬ ሊወረድ ነው ዮኒ። ሰውየውን በቃ ሊታደጉት ነው የሞከሩት። መጅሊሱ 5000 አስልሞልኛል እያለ ፌክ ሲሰራበት የነበረውን ውስጥ ድራማ ሊያተርፉት ነው እየሞከሩ ያሉት። ምንም ችግር የለም። ምን መሰለህ የምናደርገው በቃ እፎይን ፎሎ አድርገው በለው። እፎይ ፎሎ አድርገዋል አይደል ወንድማችን? አረ በስርዓት ነው ፎሎ ያደረገው። ይኸው ቼክ ማድረግ ይችላል ማንም ሰው። ላይ ፕሮፋይሉን ብቻ ነው 5 ሰው ነው ፎሎ ያደረገው። በደንብ መከታተል ይችላል። ማንም ሰው ማየት ይችላል። ማንም ሰው ኦፊሻል ነው። እፎይ ፎሎ አድርጎታል። ማንን ሁሱ አላደረገው። ኢትስ ኦኬ። ለዛሬ ነው ማንሳት ይቻላል። ለዛሬ እናንተ ግቡ፣ በሰላም ተነጋገሩ፣ እኛ እንወጣለን። ምንም ሌላ ሰው አያስፈልግም። በስርዓት መነጋገር ይችላል። ጉዱ እንዲታይ ነው የሚፈለገው ዛሬ በቃ ደሴ ሁሉም ሰው ዮኒ ምን እንደንበር መሰለህ የሚለው 10 ምናምን ሺህ ሰው ቁጭ ብሎ በየቀኑ ሲያስተምር ትሰማለህ። ያ እንግዲህ እንዳያችሁት ነው። አካውንቶቼ በጣም ነው እያስቸገሩኝ የነበረው። ያሁን 3ኛ ነው። 4 አካውንት ቲክቶክ ላይ ያስከፍተውኛል። አሁን ራሱ እዚህ ላይ ሆኜ ሀክ ለማድረግ እየሞከሩ ነው። የገባሁበትን አሁን ራሱ እዚህ ሆኜ ኮድ እየላቀ እንትን ብሎልኝ እያየሁ ነበረ። ሎጊን ብሎ ኮድ ይልካል። ከአዲስ አበባ ነው እንትን የተባለው ሳምሰንግ ጋላክሲ S10 በዚህ ስልክ እየተሞከረ ያደርጋል። ከቻላችሁ አሁን ዛሬ የምትድኑበት ቀን ላኩልኝ እያለ ነው። ለምን አይልክም? እሱ መላክ ይቻላል። እኔ ብችልም
እኔንም አልካለሁ። ፎሎ አድርጌዋለሁ። ዮኒ ማኛ ጋር ፎሎ አድርገው በል አንዴ አድርገኝ እናላለን። የተለያዩ አካውንቶችን አሁን ደግሞ አብዱል ከሪም ከሚባል ልጅ ጋር እኮ ነው ለሁለት ችግር የለውም። በውስጥ ካለ እኔ ነግራቸው የለ ችግር የለውም። ደሞ ይግባ ብቻ ፎሎ አድርገው ዮኒ ማኛ ግባ ተሰማልክ። ጆኒ ራጋ ባዮሌት አድርጋለች ይላል። እስከ 3:25 ድረስ እንጠብቀዋል። ኢምራን ያላቸው አይደለ? እንውጣለት። ውስጥ ውጣ